ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። የ2026 የዓለም ዋንጫ አሁንም መደረጉን ቀጥሏል። ከትናንትና ምሽት ጀምሮ በተደረጉ 3 ጨዋታዎችም የ32ቱ የጥሎ ማለፍ ጨዋታ መጠናቀቅ ችሏል። በቆይታችንም እነዚህን 3 ጨዋታዎች የምንመለከት ይሆናል። ከዛ በተጨማሪም ወደ 16ቱ የጥሎ ማለፍ ጨዋታ ያለፉ ሀገራትንም የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንደተከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። አሁን ቀጥታ ወደ ጨዋታዎቹ የምንገባ ይሆናል። አብራችሁን ቆዩ። ትናንትና ከምሽቱ 3 ሰዓት ጀምሮ 3 ጨዋታዎች ተደርጓል። በእነዚህ 3 ጨዋታዎችም የአርጀንቲና ብሔራዊ ቡድን በጣም ተቸገራ ስታልፍ፣ የግብጽ ብሔራዊ ቡድን በመለያ ምት እንደዚሁም ደግሞ ኮሎምቢያ በጠባብ ውጤት ወደ ቀጣይ ዙር ማለፍ እችላለች። በመጀመሪያም የግብጽ ብሔራዊ ቡድን ከአውስትራሊያ ጋር ያደረገችውን ስንመለከት በጨዋታው ላይ የግብጽ ብሔራዊ ቡድን ቀድማ ነበረ ጎል ማስቆጠር የቻለችው። 13ኛው ደቂቃ ላይ አሹር ባስቆጠራት ግብ 1-0 መምራት ችለው ነበረ። ነገር ግን 55ኛው ደቂቃ ላይ ሃይኒ ራሱ መረብ ላይ ባስቆጠራት ግብ አውስትራሊያዎች አቻ መሆን ችሏል። ከዛ በኋላም በሙሉ 90 ደቂቃ ምንም ጎል ባለማስቆጠራቸው ምክንያት 30 ደቂቃ ተጨምሮ ነበረ። በዛ ጭማሪ ደቂቃ ላይ ምንም ጎል ሳያስቆጠረው ቀርተው የመለያ ምት ተሰጥቷቸዋል። በመለያ ምትም የግብጽ ብሔራዊ ቡድን 4-2 በሆነ ውጤት በማሸነፍ ወደ 16ቱ የጥሎ ማለፍ ጨዋታ ማለፋቸውን አረጋግጧል። በዚህ ጨዋታ ላይ የግብጽ ብሔራዊ ቡድን የተሻለ የሚባል እንቅስቃሴን ማድረግ ችለው ነበረ። በኳስ ቁጥጥርም የግብጽ ብሔራዊ ቡድን የተሻሉ ነው የነበሩት። እንደዚሁም ደግሞ በኤክስፔክትድ ጎል ደረጃም የግብጽ ብሔራዊ ቡድን የተሻሉ ነው የነበሩት። በጨዋታው ላይም 1.32 ኤክስፔክትድ ጎል ሲያስመዘግቡ የአውስትራሊያ ብሔራዊ ቡድን 0.84 ብቻ ነበረ ማስመዝገብ የቻለው። በሙከራ ረገድ አውስትራሊያዎች የተሻሉ ነው የነበሩት። አጠቃላይ 16 ሙከራዎችን ማድረግ ችለው ነበረ። ነገር ግን ከነዚህ 16 ሙከራዎች አንዱ ብቻ ነው ኢላማውን የጠበቀ ሙከራ ማድረግ የቻሉት። እንደዚሁም በጨዋታው ላይ ምንም ትልቅ የሚባል እድልን መፍጠር አልቻሉም። የግብጽ ብሔራዊ ቡድን በአንጻሩ 14 ሙከራዎችን ማድረግ ሲችሉ 3ቱ ኢላማውን የጠበቀ ሙከራ ነው የነበረው። እንደዚሁም 3 ትልልቅ እድሎችንም መፍጠር ችሎ ነበረ። ነገር ግን ከነዚህ ትልልቅ እድሎች መካከል አንዱን ብቻ ነው ወደ ግብነት ሊቀይሩት የቻሉት። ቀሪዎቹን 2 ትልልቅ እድሎች ግን ሳይጠቀሙበት ቀርቷል። ምናልባት እነዚህን ትልልቅ እድሎች ተጠቅመውበት ቢሆን ኖሮ እስከ መለያ ምት ድረስም አይሄዱም ነበረ። ነገር ግን ባለመጠቀማቸው ምክንያት በመደበኛ 90 ደቂቃ ላይ ጎል ሳይጨምሩ እንደዚሁም ደግሞ በጭማሪ 30 ደቂቃ ላይ ምንም አይነት ጎል ሳያስቆጥሩ ቀርተው ወደ መለያ ምት ሊያመሩ ይችላል። በመለያ ምትም 4 ሞክረው 4ቱን ወደ ግብነት ሲቀይሩ አውስትራሊያዎች በአንጻሩ ከ4ቱ 2ቱን በመሳታቸው ምክንያት ከጨዋታው ውጪ ሊሆኑ ይችላል። የግብጽ ብሔራዊ ቡድን ወደ 16ቱ የጥሎ ማለፍ ጨዋታዎች ማለፏን ማረጋገጥ ችላለች። ከጨዋታው በኋላም የሊቨርፑል ተጫዋች የነበረው መሐመድ ሳላም ሲያለቅስም ተመልክተናል። በጣም ኢሞሽናል ሆኖ ነበር ሲጫወት የነበረው። ወደ ቀጣይ ዙር ማለፍን በጣም ፈልጎ እንደነበረ በጨዋታው ላይ ስንመለከት ነበረ። በተለይ ደግሞ የመጨረሻዎቹ ደቂቃዎች ላይ 90 ደቂቃ ሊጠናቀቅ ጭማሪ ደቂቃዎች ላይ ሲያሳይ የነበረው እንቅስቃሴ በጣም አስደናቂ የሚባል ነበረ። ጥሩ የሚባሉ እድሎችንም ፈጥረው ነበር በመጨረሻዎቹ ደቂቃዎች አካባቢ። ነገር ግን እነዛን ባለመጠቀማቸው ምክንያት ወደ መለያ ምቶች ሊያመሩ ይችላል። እንደዛም ቢሆንም ግን በመለያ ምት አሸንፈው ወደ 16ቱ ሊያልፉ ይችላል። ሌላኛው ጨዋታ በኮሎምቢያና በጋና መካከል ነበር የተደረገው። ይህንንም ጨዋታ 14ኛው ደቂቃ ላይ አሪስ ባስቆጠራት ብቸኛ ግብ አማካኝነት ኮሎምቢያ 1-0 አሸንፋ ወደ ቀጣይ ዙር ልታልፍ ይችላለች። በእርግጥ ጨዋታውን ከተመለከትን ኮሎምቢያ ማለፏ ይገባታል። ምክንያቱም ሙሉ ለሙሉ ብልጫ አሳይታ ነበረ። ከኳስ ቁጥጥር ጀምሮ እስከ ሙከራዎች ድረስ ኮሎምቢያ ነበረች የተሻለች ሀገር የነበረችው። በአጠቃላይ 61% የኳስ ቁጥጥር አሳይታ ነበረ። እንደዚሁም 2.04 ኤክስፔክትድ ጎል ስታስመዘግብ 20 ሙከራዎችን አድርገው ነበረ። 8ቱ ደግሞ ኢላማውን የጠበቀ ሙከራ ነው የነበረው። እንደዚሁም ደግሞ 5 ትልልቅ እድሎችንም በጨዋታው ላይ መፍጠር ችለው ነበር። ነገር ግን ከነዚህ 5 ትልልቅ እድሎች መካከል አንዱን ብቻ ነው ወደ ግብነት ሊቀይሩት የቻሉት። 4ቱን ግን ሳይጠቀሙበት ቀርቷል እንጂ ምናልባትም ከ1-0 የበለጠም ብዙ ጎሎችን አስቆጥረውም ሊወጡ የሚችሉበትም እድል ነበራቸው። ጋናዎች በበኩላቸው 0.27 ኤክስፔክትድ ጎል ብቻ ነበረ ማስመዝገብ የቻሉት። እንደዚሁም 8 ሙከራ ነው በሙሉ 90 ደቂቃ ማድረግ የቻሉት። ከነዚህ 8 ሙከራዎች ውስጥ ግን አንድም ኢላማውን የጠበቀ ሙከራ ማድረግ ሳይችሉ ቀርቷልና ሁለቱም ሀገራቶች ከዚህ ጨዋታ የሚገባቸውን አግኝተዋል ብለን መናገር እንችላለን። ኮሎምቢያ ወደ ቀጣይ ዙር ማለፍ ይገባት ነበረ። ጋና ደግሞ ወደ ቀጣይ ዙር ማለፍ አይገባትም ነበረ። ያንንም ደግሞ ሁለቱም አግኝቷል ብዬ ነው የማስበው። ጋናዎች እንግዲህ በዚህ ዓለም ዋንጫ ላይ በጣም ደካማ የሚባል እንቅስቃሴ ነው ያደረጉት። ወደ 32 የጥሎ ማለፍ ጨዋታ ማለፋቸው ራሱ በጣም የሚያስገርም ነው። በአጠቃላይ እንግዲህ በዚህ ዓለም ዋንጫ ላይ 4 ጨዋታዎችን አድርጓል፣ የትናንትናውንም ጨምሮ። ከነዚህ 4 ጨዋታዎች መካከል አንዱን ብቻ ነው ማሸነፍ የቻሉት። ፓናማን 1-0 ሲያሸንፉ ከእንግሊዝ ጋር 0-0 ተለያይተው በክሮኤሺያ ደግሞ 2-1 በሆነ ውጤት ተሸንፈው በ4 ነጥብ ነው ወደ 32ቱ የጥሎ ማለፍ ጨዋታ ማለፍ የቻሉት። በ32ቱ የጥሎ ማለፍ ጨዋታ ግን በኮሎምቢያ ሙሉ ለሙሉ ብልጫ ተወስዶባቸው 1-0 በሆነ ውጤት ተሸንፈው ከውድድሩ ሊወጡ
ሊያመጡ ችሏል። ሌላኛው ጨዋታ ደግሞ በአርጀንቲናና በኬፕ ቨርዴ መካከል ነበር የተደረገው። ይሄ ጨዋታ ደግሞ ምናልባትም በዚህ ዓለም ዋንጫ ላይ እስካሁን ከተደረጉ ጨዋታዎች መካከል በጣም ምርጡ ጨዋታ ነው የነበረው። በጣም ድንቅ የሚባል ፉክክር በሁለቱም ሀገራት መካከል መመልከት ችለናል። ከጨዋታው በፊት የአርጀንቲና ብሔራዊ ቡድን ይህንን ጨዋታ በቀላሉ ያሸንፋል ተብሎ ተጠብቆ ነበረ። በተለይም ደግሞ በጨዋታው ላይ አርጀንቲኖች የመጀመሪያ ግባቸውን ማስቆጠር የቻሉት 29ኛው ደቂቃ ላይ ነው የነበረውና ከዛ በኋላም ተጨማሪ ጎሎችን አስቆጥረው በሰፊ ጎል ልዩነት አሸንፈው ይወጣሉ ተብሎ ተጠብቆ ነበር። ነገር ግን በጨዋታው ላይ የተመለከት ነው ከዚህ በተቃራኒ ነበረ። ኬፕ ቨርዴ እስከ መጨረሻው ደቂቃ ድረስ ከፍተኛ ትግልን አድርገው ጎሎችን አስቆጥረው አርጀንቲናን ፈትነው ነው ጨዋታውን ማጠናቀቅ የቻሉት። በዚህ ጨዋታ ላይ እንግዲህ የአርጀንቲና ብሔራዊ ቡድን ኬፕ ቨርዴን 3-2 በሆነ ውጤት ነው ማሸነፍ የቻሉት። የአርጀንቲናን የማሸነፊያ ግቦችም ሊዮኔል ሜሲ 29ኛው ደቂቃ ላይ፣ ላውታሮ ማርቲኔዝ 92ኛው ደቂቃ ላይ፣ ቦርጋ በራሱ ግብ ላይ 111ኛው ደቂቃ ላይ ማስቆጠር ሲችል የኬፕ ቨርዴን ግቦች ደግሞ ዱራቴ በ59ኛው ደቂቃ ላይ እንደዚሁም ደግሞ ካብራላ በ103ኛው ደቂቃ ላይ ነበረ ማስቆጠር የቻሉትና በዚህ ጨዋታ ላይ አርጀንቲኖች በሶስት አጋጣሚዎች መምራት ችለው ነበረ። ነገር ግን ሁለቱን የመሩባቸውን አጋጣሚዎች ማስጠበቅ ሳይችሉ ቀርተው ጎሎች ተቆጥሮባቸው አቻ ሊሆኑ ችለው ነበር። ነገር ግን በስተመጨረሻ በሶስተኛው አጋጣሚ ባስቆጠራቸው ግቦች 3-2 በሆነ ውጤት ሊያሸንፉ ችሏል። በጨዋታው ላይ የነበረውን ስታት ከተመለከታችሁ የአርጀንቲና ብሔራዊ ቡድን ሙሉ ለሙሉ ብልጫ ማሳየት ችሎ ነበረ። በኳስ ቁጥጥር ከተመለከተን 64% የኳስ ቁጥጥር ነበራቸው። በኤክስፔክትድ ጎል ደረጃም 2.26 ኤክስፔክትድ ጎል አስመዝግበው ነበረ። ኬፕ ቨርዴዎች በአንጻሩ 0.47 ኤክስፔክትድ ጎል ነው ማስመዝገብ የቻሉት። እንደዚሁም የሞከሩትን ሙከራ ስንመለከት አርጀንቲኖች 22 ሙከራዎችን ማድረግ ችሎ ነበረ። ከነዚህ 22 ሙከራዎች መካከል ደግሞ 10 ኢላማውን የጠበቀ ሙከራን የነበረው 3 ትልልቅ እድሎችንም መፍጠር ችለው ነበር። ነገር ግን ሁለቱን ሳይጠቀሙበት ቀርቷል። ኬፕ ቨርዴዎች በአንጻሩ 16 ሙከራዎችን አድርጓል። ከ16ቱ ሙከራዎች 5ቱ ኢላማውን የጠበቀ ሙከራን የነበረው፣ ከ5ቱ ደግሞ 2ቱ ወደ ግብነት ሊቀየሩ ችሏልና ኬፕ ቨርዴዎች በዚህ ጨዋታ ላይ አርጀንቲኖችን በጣም ፈትነው መመልከት ችለናል። የኳስ ቁጥጥር በሁሉም ረገድ አርጀንቲኖች የተሻሉ ነው የነበሩት። እንደዚሁም ጫና ፈጥሮም የመጀመሪያ ግብ ማስቆጠርም ችለው የነበሩት አርጀንቲኖች ናቸው። ሜሲ ነበረችንም ግብ 29ኛው ደቂቃ ላይ ማስቆጠር የቻሉ። ከዛ በኋላ እንግዲህ አርጀንቲኖች ሙሉ ለሙሉ ብልጫ አሳይተው ነበር። ነገር ግን ደግሞ ኬፕ ቨርዴዎችን ባገኙት አጋጣሚ ሁላ ወደ አርጀንቲና የግብ ክልልም ሲደርሱ መመልከት ችለን ነበረ። በተለይ ደግሞ ሁለተኛው አጋማሽ ላይ የበለጠ ጫና ማሳደር ችለዋል። በዛ ጫናም አማካኝነት 59ኛው ደቂቃ ላይ አቻ መሆን ቻሉ። ከዛ በኋላ የአርጀንቲና ብሔራዊ ቡድን ጎል አስቆጥሮ ነበር። ነገር ግን ደግሞ ያ ጎል በቫር ሊሻርባቸው ችሏል። በዚህም የአቻ ውጤት መደበኛው 90 ደቂቃ ሊጠናቀቅ ችሏል። ከዛ በተጨመረላቸውም የኤክስትራ ታይም የመጀመሪያው አጋማሽ ላይ የአርጀንቲና ብሔራዊ ቡድን ልክ እንደተጀመረ ገና በሁለተኛው ደቂቃ በላውታሮ ማርቲኔዝ አማካኝነት 2-1 መምራት ቻለ። ነገር ግን ይህንን መሪነታቸውን ማስቀጠል የቻሉት ለ10 ደቂቃዎች ብቻ ነው የነበረው። ምክንያቱም ካብራል የተባለው ተጫዋች 103ኛው ደቂቃ ላይ ኬፕ ቨርዴን አቻ የምታደርጋቸውን ድንቅ የምትባል ግብን ማስቆጠር ችሏል። በዚህ ነው እንግዲህ የመጀመሪያው ኤክስትራ ታይም ሊጠናቀቅ የቻለው። አርጀንቲኖች እንግዲህ ከዚህ ቀደም በተለይ በመሩባቸው አጋጣሚዎች ላይ ኳሱን በመቆጣጠር ተጋጣሚ ቡድኖች ኳሱን እንዳይነኩ በማድረግ በላይነትን በማሳየት ጨዋታዎችን ሲያጠናቅቁ ተመልክተን ነበረ። በዚህ ጨዋታ ላይ ግን ያንን ማድረግ ሲሳናቸው መመልከት ይችላል። የኤክስትራ ታይም ሁለተኛው አጋማሽ ላይም አርጀንቲኖች ነበሩ ጫና በመፍጠር የጀመሩት። ይህንንም ጫና ተከትሎ 111ኛው ደቂቃ ላይ ክርስቲያን ሮሜሮ ኮርና ምት በሜሲ አማካኝነት የተሻገረለትን ኳስ በጭንቅላቱ ገጭቶ ነበረ። እቺም የገጫት ኳስም የቡርጋስን እጅ በመንካት ወደ ግብነት ልትቀየር ትችላለች። በዚህ አማካኝነትም የአርጀንቲና ብሔራዊ ቡድን 3-2 በሆነ ውጤት መምራት ይችላል። ከዚች ጎል መቆጠር በኋላ ግን ኬፕ ቨርዴዎች ነበሩ ሙሉ ለሙሉ ብልጫ ማሳየት ይቻሉት። እንደውም አንድም ሁለትም አጋጣሚዎችም አግኝተው ነበረ። ነገር ግን እነዚህን አጋጣሚዎች ሳይጠቀሙበት ቀርቷል። ከዛ በተጨማሪም ደግሞ የአርጀንቲና ብሔራዊ ቡድን በረኛ የሆነው ማርቲኔዝም ያዳናትም ኳስ ነበረችና ምናልባትም ያችን ኳስ ባያድናት ያገኟቸውንም አጋጣሚዎች ተጠቅመው ቢሆን ኖሮ በስተመጨረሻ ኬፕ ቨርዴዎች አቻ ወጥተው ወይም አሸንፈው ወጥተው ሊወጡ የሚችሉበትም እድልም ነበራቸው። ይሄ ጨዋታ ለአርጀንቲና በጣም ብዙ ትምህርት የሚሰጣቸው ይመስለኛል። እንደዚሁም ደግሞ ለሌሎችም ሀገራት ከዚህ በኋላም ለሚገጥሟቸው ሀገራትም ትልቅ ትምህርት የሚሰጣቸው ይመስለኛል። ምክንያቱም ከዚህ ቀደም እንግዲህ የተለያዩ ሀገራቶች ከአርጀንቲና ጋር በመጫወታቸው ምክንያት ፈርተው የሚገቡበት ሁኔታ ስንመለከት ነበረ። ገና ለገና አርጀንቲና ስለሆነች ተሸንፈው የሚገቡ በጣም ብዙ ብሔራዊ ቡድኖች ነበሩ። ከኬፕ ቨርዴ ጋር የተደረገው ጨዋታ ግን እነዚህ ብሔራዊ ቡድኖች እንዲነቃቁ እንደዚሁም ደግሞ በጥንቃቄና በድፍረት ቢጫወቱ አርጀንቲናን አሸንፈው መውጣት እንደሚችሉ እምነት የሰጣቸው ይመስለኛል። በአጠቃላይ በዚህ ጨዋታ ላይ የአርጀንቲና ብሔራዊ ቡድን አሸንፈው ቢያልፉም ነገር ግን ደግሞ ቀላል የሚባል ጨዋታ አይደለም የነበረባቸው። በተለይ ወደ መጨረሻዎቹ ደቂቃዎች አካባቢ ከተመለከታችሁ ከዚህ ቀደም ብዙ ጊዜ ባልተለመደ መልኩ ተጫዋቾቹም ቢሆኑ እንደዚሁም ደግሞ አሰልጣኙም በጣም ሲጨነቁ ተመልክተናል።
ይበልጥ የሚያስገርመው ደግሞ ተጋጣሚ ቡድኑ ኬፕ ቨርዴ መሆኑ ነው። ምናልባት ከፈረንሳይ ብሔራዊ ቡድን ጋር ከነ ኔዘርላንድ ከነ ጀርመን እነዚህ ትልልቅ ከሚባሉ ሀገራቶች ጋር ተጫውታ እንደዚህ ብትጨነቅ አያስገርምም። ነገር ግን ደግሞ ከኬፕ ቨርዴ ጋር ተጫውታ እንደዚህ አይነት ጭንቀት ውስጥ መግባት በጣም ነው የሚያስገርመው። ኬፕ ቨርዴዎች ግን በዚህ ጨዋታ ላይ ያሳዩት እንቅስቃሴ ያሳዩት ተጋድሎና አልሸነፍ ባይነት በጣም አስደናቂ የሚባል ነው። በዚህ ጨዋታ ላይ ብቻም አይደለም፣ በዚህ ዓለም ዋንጫው ላይ በአጠቃላይ ያደረጓቸውን 4 ጨዋታዎች ከተመለከታችሁ ራሱ ኬፕ ቨርዴዎችን እንድታደንቁ የሚያደርግ ነው። እንደምታስታውሱት የመጀመሪያ ጨዋታቸውን ከስፔን ብሔራዊ ቡድን ጋር ነበረ ማድረግ የቻሉት። ያንንም ጨዋታ የስፔን ብሔራዊ ቡድን በሰፊ የጎል ልዩነት ታሸንፋለች ተብሎ ተጠብቆ ነበረ። ነገር ግን በኬፕ ቨርዴዎች አስደናቂ እንቅስቃሴ በተለይ ደግሞ በረኛው ባሳየው አስደናቂ የሚባል አቋም አማካኝነት 0-0 ሊያጠናቅቀው ይችላል። እንደዚሁም በኡራጓይም ይሸነፋሉ ተብሎ ተጠብቆ ነበር። ነገር ግን 2-2 በሆነ ውጤት አጠናቀቁ። ከሳውዲ አረቢያ ጋርም 0-0 በማጠናቀቅ በ3 ነጥቦች ምድቡ ላይ ሁለተኛ ደረጃን ይዛ ነው ማጠናቀቅ የቻለችው። እንደዚሁም ደግሞ ሌሊት ላይ በተደረገው ጨዋታም ከአርጀንቲና ብሔራዊ ቡድን ጋርም በሰፊ የጎል ልዩነት ይሸነፋሉ ተብሎ ተጠብቆ ነበረ። ነገር ግን አስደናቂ የሚባል እንቅስቃሴን አድርገው በጣም በጠባብ ውጤት ተሸንፈው ከውድድሩ ሊወጡ ይችላል። ምናልባት 5 እና 10 ደቂቃዎች ተጨምሮላቸው ቢሆን ኖሮ ይህንንም ጨዋታ አቻ በሆነ ውጤት ሊያጠናቅቁ የሚችሉበትም እድል ነበራቸው። ምክንያቱም የመጨረሻዎቹን 5 ደቂቃዎች ላይ በጣም ብዙ እድሎችን ሲፈጥሩ ነበረ። በተደጋጋሚ ወደ አርጀንቲና የግብ ክልልም ሲደርሱ ነበረ። ነገር ግን ያገኟቸውን እድሎች ባለመጠቀማቸው ምክንያት ጎል ሳያስቆጥሩ ወጥቷል። ነገር ግን ተጨማሪ 5 ደቂቃዎች ተጨምሮላቸው ቢሆን ኖሮ ግን ጎል እንደሚያስቆጥሩ በእርግጠኝነት መናገር ይቻል ነበረና በጣም አስጨንቋቸው ነበረ አርጀንቲኖችን። ነገር ግን በስተመጨረሻ አርጀንቲና ብሔራዊ ቡድን ወደ ቀጣይ ዙር ሊያልፉ ይችላል። በእንደዚህ ጨዋታዎችም የ32ቱ የጥሎ ማለፍ ጨዋታዎች ሊጠናቀቁ ይችላል። ከዛሬ ምሽት ጀምሮ ደግሞ የ16ቱ የጥሎ ማለፍ ጨዋታ የሚደረግ ይሆናል። የመጀመሪያውም የ16ቱ የጥሎ ማለፍ ጨዋታ ዛሬ ምሽት 2 ሰዓት ላይ በካናዳና በሞሮኮ መካከል የሚደረግ ይሆናል። በቀጣይም ፓራጓይ ከፈረንሳይ፣ ብራዚል ከኖርዌይ፣ ፖርቹጋል ከስፔን፣ ሜክሲኮ ከኢንግላንድ፣ ዩኤስኤ ከቤልጅየም፣ አርጀንቲና ከግብጽ እንደዚሁም ደግሞ ስዊዘርላንድ ከኮሎምቢያ ጋር የሚገናኙ ይሆናል። የነዚህ አሸናፊዎች ወደ ሩብ ፍጻሜ የሚያልፉ ይሆናል። ከነዚህ የ16ቱ የጥሎ ማለፍ ጨዋታዎች መካከል እንግዲህ አንዳንድ ተጠባቂ ጨዋታዎች አሉ። ዛሬ ምሽት ላይ የሚደረገው የካናዳና የሞሮኮ ጨዋታም እንደዚሁ ተጠባቂ ከሚባሉት ውስጥ አንዱ ነው። ከነሱ በተጨማሪም ግን የሜክሲኮ ከእንግሊዝ፣ ፖርቹጋል ከስፔን፣ አርጀንቲና ከግብጽ ጋር የሚያደርጉት ጨዋታም ተጠባቂ ከሚባሉ ጨዋታዎች መካከል አንደኛው ናቸው። እናንተ ከነዚህ ጨዋታዎች መካከል የትኛውን ጨዋታ በጣም በጉጉት ተጠብቁታላችሁ? እንደዚሁስ ወደ ቀጣይ ዙርስ የነማን ያልፋሉ ብላችሁ ትገምታላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።